ክብር ለእግዚአብሔር ይሁን። በልጅነት ወደ አሳለፍነው ትዝታ ተመልሰናል። ታቦር ተራራ፣ አዋሳ ታቦር ተራራ። ክብር ለእግዚአብሔር ይሁን። የጌታ ስም የተባረከ ይሁን። አዋሳን ለኢየሱስ በዚህ ስፍራ ላይ ጸልየናል። ሰሞኑንም ቅዱሳን እየጸለዩ ነበር። እዚህ ቦታ ላይ ቦርቀናል፣ ተጫውተናል። አብራቸውኝ ያደጋችሁ ወገኖቼ በዚህ ራስ አገዝ የሚባል ሰፈር አለ። እዛ ውስጥ ከኔ ጋር ያደጋችሁ በጌታ በኢየሱስ ያልተጠቀለላችሁ ወገኖቼ ጎረቤት የነበራችሁ በሙሉ በጌታ ፍቅር ጥሬን አቀርባለሁኝ። ይህ የአዋሳ ታቦር ተራራ ነው። እግዚአብሔር ይባረክ። አሁን ደግሞ ወንጌል እንደመሰክር እግዚአብሔር አደራ ሰጥቶኝ ወደዚች ምድር ተመልሻለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ሻሎም የተወደዳችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንድማችሁ መጋቢ ትዝታው ሳሙኤል ነኝ። ለጥር 17ቱ ሐዋሳ ለኢየሱስ በሚለው ፕሮግራም ምክንያት ሐዋሳ ላይ ተገኝቻለሁ። አሁን ያለሁበት ደግሞ ብዙ የልጅነት ትዝታ ያሳለፍኩበት ስንሯሯጥ ያደግንበት የሐዋሳ ታቦር ተራራ ነው። ከተማዋን ቁልቁል እንመለከታለን። ከጀርባችን ሐይቁ አለ፣ በዚህም በኩል አለ እና እግዚአብሔር አምላካችን ወዶና ፈቅዶ ይሄን ጊዜ ከሰጠን አንዳንድ ነገር ባጫውታችሁ ብዬ አሰብኩኝ። በዚህ ስፍራ ላይ ከልጅነት ጀምሮ እንግዲህ እኔ እንደምታውቁት ከዚህም በፊት እንደተናገርኩት ከዚህ ከተራራው ስር ያለ መንደር ውስጥ ነው ያደግኩት። ከአንደኛ ክፍል እስከ 7ኛ ክፍል ድረስ ደግሞ ሐዋሳ ቤተ ክህነት ከገብርኤል ገዳም አጠገብ ባለ ትምህርት ቤት ነው የተማርኩት እና እዚህ ቦታ ላይ የሚገርማችሁ የልጅነት ትዝታ አለን። ኳስ ተጫውተናል። ካልጠፋ ቦታ ምን ነው ተራራ ላይ እንዳትሉ እንጂ ኳስ ተጫውተናል። እዚህ ቦታ ላይ ድብብቆች ተጫውተናል። እዚህ ስፍራ ላይ ከቤተሰብ ጋር መተን ተዝናንተናል። የማረሳው ግን በጣም የሚያስገርም ደግሞ ሌሎች መንፈሳዊ ጉዳዮች አሉ። እዚህ በጣም ትልቅ ጠንቋይ ትልቅ ሰውዬ እዚህ ቦታ ላይ የጥንቆላ ስፍራ ነበረ እና ብዙ ጊዜ ወደዚህ ስፍራ ስንመጣ ያንን የጠንቋዩን ቤት እንመለከት ነበር። በከተማው ውስጥ ትልልቅ ባለሀብቶች የነበሩ በግ እየጎተቱ ወደዚህ ስፍራ ይመጡ እንደነበር ትዝ ይለኛል። አሁን ከብዙ ዓመት በኋላ ተመልሼ ስመጣ ስፍራው የጸሎት ሆኖ የዝማሬ ሆኖ ሰዎች ተሰብስበው አንድ ላይ በግሩፕ የሚጸልዩበት አብያተ ክርስቲያናት የሚሰባሰቡበት ለከተማይቱ ለህብረተሰቡ የሚጸለይበት ስፍራ ሆኖ አይቼ እግዚአብሔርን አመስግኛለሁ። ክብር ለእግዚአብሔር ይሁን። እንዲህ አይነት ስፍራ ዓላማው ተስተካክሎ ማየት በጣም የሚደንቅ ነው። ሌላው በዚሁ ኢትዮጵያን እየለወጠ ያለው የኮሪደር ልማት በዚሁ ተራራ ላይ በጣም አስደናቂ የሆነ ውበት ያለው በአርኪቴክቸሮች በደንብ አድርጎ የተዘጋጀ ስራ እየተሰራ እንደሆነ እያየው ነው እና እነዚህ ለውጦች አስገራሚ ሆነውብኛል። ዛሬም ደግሞ እግዚአብሔር ከተማይቱን አሳልፎ እንዲሰጠን በዚሁ ተራራ ላይ ሆኜ ልጸልይ እፈልጋለሁ። እግዚአብሔር መከናወንን እንዲሰጠን፣ እግዚአብሔር ከተማይቱን አሳልፎ እንዲሰጠን። ሐዋሳን ለኢየሱስ ነው ያልነው። እውነትም ሐዋሳን ለኢየሱስ ምናስረክብበት እንዲሆን እንጸልያለን በጌታ በኢየሱስ ስም። አባት እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ከከፍታዎች በላይ ባሉት ከፍታዎች ሁሉ ላይ የምትረግጥ ከሰማያት በላይ ዙፋንህን የዘረጋ ሁሉን የማድረግ ስልጣን ያለ ከልጅነት ጀምሮ በዚህ ስፍራ ያሳደከኝ አሁን ደግሞ ይህንን ስራ ለመስራት የወንጌልን ሸክም ሰጥተህ ያመጣኸኝ አንተ ነህና ይህን ከተማ ለስምህና ለክብርህን ቀድሰዋለን። በጌታ በኢየሱስ ክርስቶስ ሕያው ስም ወጣቶች ያንተ እንዲሆኑ፣ ሕፃናት ያንተ እንዲሆኑ፣ ትልልቅ ሰዎች አዛውንቶች ያንተ እንዲሆኑ
በእውነት ቃል አስበህ እንድትወልዳቸው ወንጌል ሰምተው ወደ ፍቅርህ ልጅ መንግስት መጠቅለል እንዲሆንላቸው ጸልያለሁኝ። በዚህ ከተማ ላይ አለቃ ነኝ ገዢ ነኝ የሚል ክፉ በኢየሱስ ስም የተወጋ ይሁን፣ ስራው የፈረሰ ይሁን። ከተማይቱ ላንተ ትገዛ። በዚህ ምድር ላይ ያለ የጥንቆላ የመተት የድግምት አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ቃል ኪዳኑ የፈረሰ ይሁን። የተማማለ በጌታ በኢየሱስ ስም ስራው ይፍረስ። ይህ ስፍራ እግዚአብሔር የዘላለም አምላክ ሆይ ወንጌል የሚሰበክበት እንዲሆን ከተማይቱ እየታወቀችበት የመጣችበት የዳንኪራ የርኩሰት አሰራር ሁሉ በኢየሱስ ክርስቶስ ስም የተሰበረ እንዲሆን ጸልያለሁኝ። በጌታ በኢየሱስ ስም ይሰበር። ወጥመዱ ተሰብሯል የሚል ቃል እንደሰጠህን አሁንም የምድሪቱ ወጥመድ እንዲሰበር፣ የሕዝብ ወጥመድ እንዲሰበር፣ የትኛውም አይነት ስውርና ግልጥ የመናፍስቱ ዓለም አሰራር በኢየሱስ ክርስቶስ ስም አመድ እንዲሆን ጸልያለሁ። ከተማይቱን ላንተ እንሰጣለን። በጌታ በኢየሱስ ስም አንተ ክበርበት። በእነዚህ 2 ቀናት ውስጥ የምንሰራውን የወንጌል ሥራ በጌታ በኢየሱስ ስም እንድትባርክ፣ ብዙዎች ወደ ፍቅር ልጅ መንግስት መጠቅለል እንዲሆንላቸው ጸልያለሁ። የትኛውም አይነት ክፉ የትኛውም አይነት የተማማለ ጠላት አሰራር ሁሉ በስም ስልጣን የታሰረ ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። አንተ ሰዎችን ትመርጣለህ። በአንድ ሰው ነገሮችን የመቀየር ኃይል ያለህ አምላክ ነህ። ጉዳዩ ከኛ ሳይሆን ካንተ ዘንድ ስለሆነ እናመሰግንሃለን። በእግራችሁ ዙሩ ብለህናል። በእግራችን ከተማይቱን ስንረግጥ ስንዞር ያንተ ሥራ እንዲሰራ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ጠላትን የሚያስፈራ የእግራችንን ኮቴ የብዙ ሰራዊት አድርገን እንድትቀይረው ጠላትን የሚያጠፋ እንዲሆን እንጸልያለን። በሃይማኖት ቤት ውስጥ ተሸፋፍነው የሚኖሩትን ሁሉ ገልጦ ወደ አንተ የሚያመጣ እንዲሆን እንጸልያለን። ለኔ የተዘረጋች ቀኝ እጅህ ለወገኖቼ ሁሉ እንድትዘረጋ፣ በጨለማ ያሉ ሁሉ ብርሃን እንዲሆንላቸው፣ ነፃ መውጣት እንዲሆንላቸው ጸልያለሁ። የትኛውም ሟርት፣ ጥንቆላ፣ ድግምት፣ አስማት፣ መተት ሁሉ በከተማይቱ ማዕዘኖች የተቀበሩ የትኛውም አይነት በደም የተደረጉ የረከሱ ኪዳናት ሁሉ በስም ስልጣን የፈረሱ ይሁኑ። ክብር ላንተ ይሁን። እናመሰግንሃለን፣ እንወድሃለን በጌታ በኢየሱስ ስም አሜን። ስለዚህ በሐዋሳ በሚኖረን ቆይታ ውስጥ ይሄን መልእክት የምትመለከቱ በሐዋሳና በአካባቢው ያላችሁ ቅዱሳን ወገኖች ወንጌልን እንድትሰሙ በዝማሬ እግዚአብሔርን አብረን እንድናመልክና ከፍ እንድናደርግ ተጋብዛችኋል። ሐዋሳ ለኢየሱስ በዘላለም ሕይወት ሚኒስትሪ አዘጋጅነት የቀረበ ፕሮግራም ነው። ፕሮግራሙ እሁድ ከ7 ሰዓት ጀምሮ ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ የሚቆይ የወንጌል መርሃ ግብር የዝማሬ መርሃ ግብር አለን። ይሄንንም ደግሞ መታችሁ እንድትሳተፉ በጌታ ፍቅር ጥሬና አቀርባለሁኝ። ጥር 16 እና 17 ሐዋሳ መስቀል አደባባይ አይቀርም። በረከቱ የሁላችንም ነው። እኛ ተዘጋጅተናል። ያልዳኑ ወደ ጌታ ያልመጡ ሰዎችን 5-6 ሰዎችን ይዛችሁ ብትመጡ ወንጌል ሰምተው እንዲለወጡ የጌታን ሥራ እንድትሰሩ በዚሁ አጋጣሚ ጠቁማችኋለሁ። ጸሎት ያለው በጸሎቱ፣ ምስጋና ያለው በምስጋናው፣ አስፈላጊውን ነገር በሙሉ ከኛ ጋር ቆማችሁ እንድታደርጉ በጌታ ፍቅር ጥሬን አቀርባለሁኝ። በድጋሚ ወንድማችሁ መጋቢ ትዝታው ሳሙኤል ነኝ። ሻሎም ብያለሁ። ኢየሱስ አማላጄ አንተነ ወዳጄ አማላጄ የገዛ ደምህ ኢየሱስ አማላጄ ይዘ የገባህ ኢየሱስ አማላጄ የዘላለም ካህን ኢየሱስ አማላጄ ዋስትና የሆንክ ኢየሱስ አማላጄ አንተ ስላለኸኝ ኢየሱስ አማላጄ ሳልሰጋ ኖራለሁ ኢየሱስ አማላጄ ከሳሼ ተጥሏል ኢየሱስ አማላጄ አመሰግናለሁ ኢየሱስ
አማላጄ አንተነ ወዳጄ አማላጄ አንተነ ወዳጄ ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው